ዛሬ የማሳያችሁ ፌጦ ለምን እንደሚጠቅመንና ምን አይነት በሽታዎችን እንደሚከላከልልን ነው። ውድ ቤተሰብ ቪዲዮውን ኢንሻአላህ እስከ መጨረሻው ድረስ ታያችሁት የሚጠቅም ነገር ታገኙበታላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቲዩብ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ የመጣሁት አጋጣሚ አሞኝ ነበርና ትንሽ እኔ እየተጠቀምኩት ያለውን ነገር ለምን ሸራ አላደርግላቸውም ብዬ ለውድ ቤተሰቦቼ ውድ የዩቲዩብ ቤተሰብ እንግዲህ አብዛኛውን ጊዜ ምን አለ መሰላችሁ ስደት ላይ ስንቆይ አንዳንድ ያላሰብናቸው በሽታዎች ይከሰታሉና እነሱንም ደግሞ ቀለል ባለ መልኩ በቤታችን እንዴት አድርገን መዳን እንችላለን የሚለውን ነው ማሳያችሁ። እኔ እዚህ ጋር ያቀረብኩት የተፈጨ ፌጦ ነው። ያው ፌጦን በብዙ አይነት መልኩ መጠቀም እንችላለን ማለት ነው። በብዙ አይነት መንገድ ፌጦን መጠቀም እንችላለን። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት ለተለያዩ በሽታዎች እንደሚጠቅመን፣ ምክንያቱም እኔ ብዙ ጊዜ አሞኝ ሕክምና ተመላልሼ ግን አብዛኛውን ጊዜ ደግሞ እናንተ የምትጎዱበት ወይ ደግሞ ውስጣችሁን አውቀው በደንብ መድኃኒት የማይሰጧችሁ ጊዜ ነው። በተለይ በዚህ ሰዓት ሐኪም ቤት ላይ ስትሄዱ በጣም ወጪ እናወጣለን ምናምን ነገር ብቻ አልሐምዱሊላህ። ግን ቢሆንም ደግሞ ቤታችን ላይ እንዴት አድርገን ቀለል አድርገን መዳን እንችላለን የሚለውን ነው። እዚህ ጋር የተፈጨ ፌጦ አንድ የሾርባ ማንኪያ ያልሞላ ወይም ደግሞ በሼ ማንኪያ ይበቃናል። ለምን ተበዛ ጥሩ ስላልሆነ ፌጦ ተበዛ ለብዙ አይነት በሽታዎች እንደሚከላከለው ሁላ ለብዙ አይነት ጉዳትም ያዳርገናል። ለምሳሌ የጉበት በሽተኛ፣ ሌላውና ደግሞ የሆነ ጉሮሮ አካባቢ ላይ የማቃጠል በፊት አካባቢ ታላቅ እንደዚህ እያበዛሁኝ ይጠቀም ነበርና አሁን ላይ አስተካክያ አልሐምዱሊላህ ለኩል ሀል በጣም ጥሩ ሆኖልኛል ማለት ነው። እና ያው እንግዲህ ብዙም አላቆየሁትም እኔ ጠጥቼዋለሁኝ። ፌጦ እንግዲህ ለምን ይጠቅመናል ወደሚለው ነገር ስንገባ ፌጦ አብዛኛውን ጊዜ ለተለያዩ በሽታዎች ይከላከላል ብያቸዋለሁ መግቢያ ላይ። ለምሳሌ የፔሬድ መዛባት፣ የሆድ ድርቀት እንዲሁም ምግብን አስተካክለን የማንመገብ ሰዎች፣ የተለያዩ ጀርም ነክ ነገር ለምሳሌ ሆድ ቁርጠት፣ የተለያዩ ቁርጠቶችን የሚከላከልልን ነገር ነውና እኔ ከዚህ በፊት ሐኪም ቤት ለረጅም ጊዜ ሄጄ ነበረ። ከአንድም ሁለትም ሶስት ጊዜ ማለት ነው። እሱም የሄድኩበት ምክንያቱ በመጀመሪያ አካባቢ ላይ ሴት ስትሆኑ በተለይ አንዳንድ ጊዜ ያው በተለይ የሆነ በስራ ጉዳት በተለያየ ነገር ፔሬዳችን ተስተካክሎ ያለ መፍሰስ ወይም ደግሞ በሚፈሰን ሰዓት ጥሩ ያልሆነ ነገሮች መፍሰስ፣ በዛ ላይ ደግሞ ሆዳችን መነፋት ወይ ሰዓቱን አሳልፎ ይመጣል ወይ ደግሞ ሰዓቱን ታይጠብቅ የሚመጣ የተለያዩ የፔሬድ መዛባቶች አሉ። እንደዚህ እነኚህን አይነት ነክ ነገሮችንም ወላሂ በጣም አሪፍ ነው፣ በጣም ከምነግራችሁ በላይ። ሁለተኛውና ዋነኛው ነገር ደግሞ እኔ ሆዴ ዝም ብሎ ይጮሃል፣ እንደገና የሆነ ይቆርጠኛል፣ ቶሎ ቶሎ ይርበኛል። በዛ ላይ በቂ ምግብ አልበላም። ትንሽ በላና ጠግባለሁኝ፣ ወደዛው ደግሞ 10 ደቂቃ 5 ደቂቃ ቆይቼ ይርበኛልና በጣም እቸገር ነበረ በዚህ አይነት ነገር። ከዛ ሆዴ በጣም ይነፋል። ልክ ፔሬዴ ሊመጣ ሳምንት ምናምን ሲቀረው ሰውነቴ በጣም ይቀያየራል። በመጣ ሰዓትም በቂ ያልሆነ ፍሳሽ ይፈሰኝ ነበርና ከዛ እንዳጋጣሚ ሆኖ ሐኪም ቤት ሲሄድ ሐኪም ቤትም ሄጄ የሰጡኝ መድኃኒት ምንም ያን ያህል ሙአጅናት ቀንሺ፣ ስኳር ያለው ነገር ቀንሺ፣ ስኳር አትጠቀሚ፣ ዘይት ምናምን ነገር ቀንሺ፣ እንደዚህ አይነት ነገር ነበር የሰጡኝና እንደውም ታውቃላችሁ አብዛኛውን ጊዜ ስደት ላይ ስትኖሩ በብዛት የማዳም ቅመም ሆናችሁ ወይም አረብ ቤት ትሰሩ ለኛ ያው ፈጥኖ ደራሽ ሳሞሌ ነውና ሳሞሌና ጅቡን ተከልክዬ ነበር። እሱን ነገር እንዳትመገቢ፣ ስኳር በጥቅሉ ሙአጅናት የሆኑ ነገሮችን እንትን በይ የሆርሞን መቀያየር ነውና ፔሬሽን እንደዚህ ያደረገው ምናምን ነገር ሲሉኝ ያው እኔ ስለሚያመኝ ነው ሆዴን ከልጅነቴም ያመኛል። እርግጥ ግን ደግሞ ስደት ላይ የቆያችሁ ስትሄዱ የተለያዩ ጉዳቶች ምናምን ነገር
የስራ ብዛት፣ ድካም፣ ያለ እረፍት በስራ ላይ የምትቆዩ ምናምን ከሆነ ብቻ የተለያዩ የሆርሞን ችግር ያጋጥማልና እኔም አንዱን ያጋጠመኝ የሆርሞን መዛባት ነበርና ከዛ ያው እንደዛም ሆኜ ስራዬን እየሰራሁ ነበረ። ነገር ግን በሆነ አጋጣሚ በሆነ ሰዓት የሆነ ዩቲዩብ ላይ ያስተዋውቁ አየሁኝና ለምን እስኪ ልጠቀመው ምናምን ብዬ ከዛ ብዙ መድኃኒት እንደተሰጠኝ መድኃኒቱን አቋርጬ አበሻ ሱቅ ሄጄ እንደዚህ አይነት ፌጦ እንደምታዩት ይሄንን ፌጦ ገዝቼ እየመጣሁኝ ማለት ነው። ከዛ አጠቃቀሙን እዛው ጠየቅኳቸው። ምግብ ከበላሽ ወደዛ በማንኛውም ሰዓት ችግር የለውም ፈይተሽም አብቅለሽም ዘፍዝፈሽም ውሃውንም በተለያዩ ነገር መጠቀም ትችያለሽ ነበር ያሉኝ። አሁን ላይ አልሐምዱሊላህ ለኩል ሀል ትልቅ ነገር አለው። በቂ የሆነ የአመጋገብ ፍላጎቴን አስተካክሎልኛል። ሆዴን የሚነፋኝን እንዲሁም ደግሞ የተለያዩ ሆዴን ብቻ በጥቅሉ ውስጣችሁን ጥብ ነው የሚያደርግላችሁ። ብዙ ጊዜ ታውቃላችሁ ስደት ላይ ስትኖሩ ትንሽ በሽታ ሲሰማን ሐኪም ቤት አንሄድም። ቆይ ቀጣይ ወር ወይ ደግሞ ስሜቱ እየተሰማን ዝም ነው የምንለውና ምንም አይነት በሽታ ሲያጋጥመን በሰዓቱ በቂ የሆነ ሕክምና አናደርግም። አብዛኞቻችን ለምሳሌ እግራችን ታመን ቶሎ ወደ ሐኪም ቤት አንሄድም። ራሳችንን እያመመን ሁሌ ስራ ላይ የምናዘወትር ሰዎች አለን። ለምሳሌ የሻይ ሱስ ነው እንላለን፣ የቡና ሱስ ነው እንላለን፣ የተለያዩ ሱስ ነው እያልን እኛ በማናውቀው መልኩ ለራሳችን ምሳሌ እየሰጠን ራሳችንን የምንጎዳ በጣም ብዙ ነንና አንዳንድ ጊዜ ደግሞ እንደዚህ አይነት ባህላዊ ነክ ነገሮች በጣም ጠቃሚ እንደሆኑ እኔ የተረዳሁት ነገር ቢኖር ይሄንን ነው። ነገር ግን ፌጦን መጠቀም ክብደት አለው እንዳልኳችሁ። በሎሚ መጠቀም ትችላላችሁ። ብቻ የሆነ ጣዕምና አፋችሁ ላይ እንዲሄድላችሁ ማለት ነው። መብዛት የለበትም ሎሚው። በአግባቡ ዘፍዝፋችሁ ደግሞ ውሃውን ብቻ መጠቀም ትችላላችሁ። የተለያዩ ነገሮችንም እያደረጋችሁ ማለት ነው። ፌጦ እንዳልኳችሁ ብዙ አይነት በሽታዎችን የመከላከል አቅም አለው። ግን ደግሞ ታላጋ ሰበቡን ማድረስ ጠቃሚ ነው። ምግብ በልተን ብንጠቀም ለምሳሌ እንደዚህ አብቅለን ልክ የሆነ በእንጀራ በሁብዝ በተለያየ ነገር ሊሆን ይችላል። እንደዚህ አድርገን የአመጋገብ እንትናችንን ማስተካከል አለብን። ለምሳሌ ምግብ ለማንወስድ ሰዎች እንደኔ ትንሽ በልታችሁ ትንሽ ደግሞ 10 ደቂቃ 5 ደቂቃ ቆይታችሁ የሚርባችሁ ሰዎች ያው ጤናማ ያልሆነ ከሁለት ማለት ነው። ግን ደግሞ አልሐምዱሊላህ ለኩልሃል እንደዚህ አይነት ነገሮችን በጣም ጠቀሜታ የሰጠኝ ነገር ነውና በብዙ አይነት ነገር መጠቀም እንችላለን። ያው ብዙ ጊዜ ፌጦን ስንጠቀመው በጣም ይከብዳል። እንደ ወሬ አይደለም። ምናልባት መድኃኒት የተባለ ነገር በሙሉ ላይቀል ይችላል። ግን በተለያዩ ነገሮች ለምሳሌ እርጎ ላይ ጨምረን አብረን መጠቀም እንችላለን። ሩዝ ላይ አብረን መጠቀም እንችላለን። የተለያዩ ነገሮች ላይ ለኛ ምግብ እንጠቀማቸዋለን ብለን የምናስባቸው ምግቦች ላይ አድርገን መጠቀም እንችላለን። እኔ ግን በብዛት የምጠቀመው ፈጭቼ ነው። ከፈጨሁት በኋላ አንድ የሻይ ማንኪያ አደርግና የተወሰነ ውሃ ከዛ ለ1 ደቂቃ ለ2 ደቂቃ ቆየዋለሁ ማለት ነው። በራሱ ሰዓት ይወፍራል። ያንን አንስቼ እጠጣዋለሁኝ። ከጠጣሁኝ በኋላ ምናልባት ትንሽ ትንቆይ አፋችን ላይ እየተመላለሰ የማስታወስ እንትን ስላለው ያንን ከጠጣን ወደዛ ቀለል ያሉ ነገሮች እንዳንሰለች መመገብ እንችላለን ማለት ነው። ሌላማ ጤናማ ህይወትን ታላህ ጋር በጣም የጠቀመኝ ነገር ነው ውድ ቤተሰቦቼ። እንዲሁም ደግሞ የተለያዩ የፔሪየድ መዛባት፣ የተለያዩ የሆርሞን መቀየር፣ በጥቅሉ ማንኛውንም ነገር ሊሆን ይችላል። ፌጦ ወላሂ በጣም በብዙ ነገር ጠቀሜታ ያለው ነገር ነው እና እናንተም ተጠቀሙት ውድ የኢክራም ቲዩብ ቤተሰብ። አንዳንድ ጊዜ ምናልባት ፈጥነን የማንገኝበት ቦታ ሁሌ ወደ ኋላ ትንል ራሳችንን እየጣልን ለተለያዩ በሽታ ምናምን እየተዳረግን ስለሆነ የምንሄደው ራሳችንን ደግሞ በቀላሉ ነገር
መቆጣጠር እንችላለን ማለት ነው ውድ ቤተሰብ። እና ሰው ሁሉም ቦታ ላይ በማንኛውም ሰዓት በማንኛውም ጊዜ ለራሳችን መሆን ቅድሚያ ለራሳችን ጊዜ መስጠት ያስፈልጋል እላችኋለሁ። ቀለል ባለ ነገር በቃ 5 ብር 6 ብር ነው የምታወጡት፣ ግን ደግሞ የተለያዩ ጤናችሁን የሚጠብቅላችሁ ነገር በጣም ጥሩ የሆነ ነገር ነው የሚያጋጥማችሁና ውድ ቤተሰብ ሁላችሁም በምትችሉት ነገር በማንኛውም ሰዓት በማንኛውም አጋጣሚ መጠቀም እንችላለን። ፌጦውን ግን ከተጠቀምን ወደዛ ውሃ አብዝተን መጠቀም ይኖርብናል። ውሃ አስፈላጊ ነገር ስለሆነ ማለት ነው። ሌላው በጣም አሪፍ ነው። ፌጦ ብዙ ነገርን ይከላከላል፣ ብዙ ነገርን ከብዙ ነገር ይመልሰናል እና በጣም አሪፍ ነው። ለምሳሌ ቁርስ ስንበላ አብቅለን ሊሆን ይችላል ሳሩን እንደ ተለያዩ ስንዶች ነገር ሰርተን እንደዚህ መጠቀም እንችላለን። ጧት ማለት ነው ከምግብ ጋር ብቻውን ግን በፍጹም መወሰድ የሌለበት ነገር ነው። ፌጦ ያው በጎግል ራሱ ሰርች አድርጋችሁ ብታዩ ብዙ ጠቀሜታ እንዳለው ምግብ ታንመገብ ተወሰድን ደግሞ የተለያዩ ችግሮችንም ያመጣልና በጣም ጥሩ ነው ለሰውነታችን፣ ለራሳችን መስተካከል፣ ለጤናችን መስተካከል የሚጠቅመን ነገር ስለሆነ ፌጦን ኢንሻአላህ ተጠቀሙ ትላችኋለሁኝ። ለምን እኔ ለውጥ ያየሁበት ነገር ስለሆነ ነው ለእናንተ ሸር ያደረኳችሁ። ለነበረን ጊዜ ከልብ እናመሰግናለን። ቪዲዮውን ደግሞ ላይክ ሸር እያደረጋችሁ ለምታበረታቱኝም አመሰግናለሁኝ።